ሰላም ጤና ይስጥልኝ የተወደዳችሁ የካፋ ቴሌቪዥን ተከታታዮቻችን ለመላው የእስልምና እምነት ተከታዮች እንኳን ለ1446ኛው የኢድ አልፈጥር በዓል በሰላም አደረሳችሁ ያልኩኝ። እንግዲህ ካፋ ቴሌቪዥን በበዓል የተለያዩ ፕሮግራሞችን ወደ እናንተ ማድረሱን አይረሳም። ዛሬም አንዲት ጀግኒት ቤት ተገኝተናል። እንግዲህ ፕሮግራሙን የምትከታተሉት ነው የሚሆነው። በዓሉን አብረናት ነው የምናከብረው። ፕሮግራሙን በመምራት ቤቴ ለመምሩ አብራችሁ ቆይታ እናደርጋለሁ። በካሜራው በኩል በላቸው ባሩና እንዲሁም ደግሞ ኤልያስ ኢማም አብሮን ቆይታ የሚያደርግ ነው የሚሆነው። እንዲሁም ደግሞ በዳይሬክቲንጉ ታመነ በየነም አብሮን ቆይታ ያደርጋል። እስከ ፕሮግራማችን ማብቂያ አብራችሁን እንድትቆዩ የጋበዝኩኝ። በያላችሁበት ኢድ ሙባረክ። ተከተሉኝ ቤቶች። ኢድ ሙባረክ። እንኳን አደረሳችሁ። ሁሉ አሁን አንቱም ቢልካይር እንኳን አብሮ አደረሰ። እንዴት ደህና ነሽ? ሰላም ነው? እግዚአብሔር ይመስገን። እንኳን አደረሰሽ። እንኳን አብሮ አደረሰ። ደህና ነሽ? ደህና ነኝ። አለን እናት። እሺ እሺ እሺ። تقبل الله منا ومنكم የተወደዳችሁ ተመልካቾቻችን እንግዲህ እንግዳችን ቤት ተገኝተናል። እንደምታዩት በዓሉን ሞቅ ደመቅ አድርጎ እያከበሩ ነው የሚገኙት። ቡናው አለ፣ እንዲሁም ደግሞ የተለያዩ እንግዲህ የሚበሉ ነገሮችም ይታዩኛል። በዓሉን እንግዲህ በደመቀ ሁኔታ ነው የምናከብረው ማለት ነው። እናንተም በያላችሁበት እንዲሁ ተሰብስባችሁ እያከበራችሁ እንደሆነ እምነታችን ነው። እንግዳችን እንግዲህ የምንተዋወቅ ነው የሚሆነው። አብሮነታችሁ አይለየን። እስከ መጨረሻው አብራችሁኑ ነው። እሺ እንግዲህ በድጋሚ ኢድ ሙባረክ። እንኳን አደረሰሽ። በድጋሚ ኩሉ አሙ አንቱን ቢልካይር እንኳን አብሮ አደረሰን። አመሰግናለሁ። እሺ ማያ እስቲ እንተዋወቅ። ጥሩ። ያው ብዙም እንግዳ ነኝ ብዬ አላስብም። ሀሲያ አሊ ይባላለሁ። የምሰራው ደግሞ በኢትዮጵያ ብዙሃን መገናኛ ባለስልጣን መስሪያ ቤት በደቡብ ምዕራብ ክልል ላይ ማስተባበሪያ ቢሮ አለ። እዛ የጽህፈት ቤት ኃላፊ ነኝ። እሺ እንግዲህ ሀሲያ እንዳልሽው እንግዳ አይደለሽም ለተመልካቾችም ይመስለኛል። እንደዛ ነው። ሚዲያ ላይም ሰርተሻል። እንዲሁም ደግሞ በተለያዩ እንግዲህ በስልጣንም እንዲሁም ደግሞ በመምህርነትም እጅግ ብዙ እንግዲህ ስራ እንደሰራሽ ሰምቻለሁ። እንግዲህ ብዙ ተመልካቾቻችንም ያውቃሉ ብዬ አስባለሁ። እስቲ እንደው ሀሲያ ማናት የሚለውን አጠር አድርገሽ እስቲ ለማያውቁት ብዙ ሰዎች እንደሚያውቁሽ አውቃለሁ። ለማያውቁሽ እስቲ አስታውቂ። ጥሩ። ሀሲያ ያው ተወልዳ ያደጋችሁ እንደማንኛውም በከፋ አካባቢ እንደተወለደ ሰው ከፋ ላይ ቢጣ ወረዳ ውስጥ ቢጣ ገነት ከተማ ላይ ነው። ጌሻ በር ተብሎ በምትጠራ ልዩ መንደር አለች። እዛ ላይ ተወለድኩኝ። ከኋላ ደግሞ እድገቴ መስጊድ ሰፈር ተብሎ የሚታወቅ ቢጣ ላይ ማለት ነው። እዛ ከ1 እስከ 3 ቢጣ ገነት አንደኛ ደረጃ ትምህርት ቤት ነው የተማርኩኝ። ከዛ በኋላ ነው ወደ ቦንጋ ከተማ። እናትና አባቴ አጋጣሚ ሁለቱ ያው ዳይቮርስ አድርገው ነበር እና በፍቺ ምክንያት እናቴ ይዛኝ እዚህ የቤተሰቦቿ ሀገር ነው ቦንጋ እና ይዛኝ መጣች። ተንጎላ የሚባል አካባቢ አለ እዚህ ጌዳም ማለት ነው። እዛ 1 አመት አያቴ ጋር ሆኜ 4ኛ ክፍልን እዛ ተማርኩኝ። ከዛ በኋላ ከ5 ጀምሮ ደግሞ ወደ በእደ ማርያም የመጀመሪያ ደረጃ ትምህርት ቤት ወይም ፕራይመሪ ስኩል ተዘዋውሬ ከ5 ጀምሮ እስከ 8 እዛ ቀጠልኩኝ። ከ8 በኋላ ደግሞ ቢሻ ወልደ ዮሐንስ ጨረስኩኝ። 2002 ላይ ነው ሃይ ስኩል የጨረስኩት። ሃይ ስኩል የጨረስኩት 2000 ዓመተ ምህረት ነው። 2002 ደግሞ ኮሌጅ ቦንጋ ቲቲሲ ገብቼ ተመረኩኝ ማለት ነው። ከዛ የስራ ህይወት ቀጠለ ማለት ነው። ከዛ በኋላ ነው ዲግሪውም ማስተርሱም እያለ የቀጠለውና ስራ የጀመርኩት ቲቲሲ ከተመረኩ በኋላ ነው። እንግዲህ ሀሲያ ባጭሩ ይህን ይመስላል የመጣሁበት መንገድ። እጅግ ደስ የሚል ነውና እስቲ እንደው የተማሪነት ቆይታሽ እንዴት ነበረ? ከዛ ደግሞ መምህርነቱ አለ፣ ከዛ ደግሞ አመራርነትም ላይ ሰርተሻልና እንዴት ነበረ ቆይታው? እንዴት ነበር? እንዴት በትምህርት ጊዜሽ ያሳለፍሽው ነገሮች? እንዲሁም ደግሞ ሴቱ ነሽ እንግዲህ እጅግ የሚፈትኑ ነገሮችም አሉ። ሴት ጀግና ናት እውነት ለመናገር አትችልም ማለት ሳይሆን ብዙ ጊዜ ያው በጾታ የሚደርሱ ነገሮችም ይኖራሉና እንዴት ነበረ ትምህርት፣ መምህርነት ከዛ አመራርነት እንዴት ነበረ? ጥሩ። ያው ከትምህርት ጊዜ ስነሳ ቤተሰቦቼ በዝቅተኛ የኑሮ ደረጃ የሚገኙ ናቸው። አባቴ በግብርና መስሪያ ቤት በጥበቃ ባለሙያነት ያገለግል ነበር። በጡረታ ተገሏል አሁን። እናቴ ደግሞ የተለያዩ ንግዶችን በልጅነት እኛም እያገዝናት የተለያዩ ሆቴል እንደዚህ ሆቴል ነው ምግብ ቤት ዶኬ ይባላል እንደዛ ይባል ነበርና እሱን ትሰራለች። ማትሰራው ነገር የለም። ቦንጋ ከመጣች በኋላ ደግሞ ገበያ ሜዳ ትነግዳለች። አብሬያት ነግዳለሁ። እየነገድኩ ነው አብሬያት አብዛኛውን ጊዜን እየነገድኩ ነው የተማርኩት ከ4ኛ ክፍል በኋላ። ንግድ የጀመረው 4ኛ ክፍል ላይ ነው ባይዘው።
ምክንያቱም እንዳልኩሽ የኑሮ ደረጃችን ዝቅተኛ ነው። ከአባቴ ተለያይታለች። ስለዚህ ኢኮኖሚካሊ እኛ ራሳችንን እንትን እያደረግን መሄድ ስላለብን እኔም ማግዛት ነበር። አስታውሳለሁ እንደውም እንዴት ጀመረ ብትይ ንግዱ እንዴት ጀመረ ብትይ አንድ ጓደኛ አለችኝና እነሱ ቤት ቡና በጣም ሰፊ ማሳ አላቸው እና ቡና ይለቅማሉ የእኩል ምናምን እዛ ልጆቹ የራሳቸው ልጆችን ቡና ይለቅማሉ እንልቀማሉኝ ቡና ለቅመን እኩል ተካፈልን ማለት ነው። ከዛ በኋላ ያንን ቡና ሸጥኩና በሱ እናቴ መልሳ ገዛችልኝና ነግጂ በቃ አብረሽኝ ምናምን አለች። ጌዳ የሚባልበት ሸጣለሁ ቦንጋ ሸጣለሁ እያልኩኝ ቆንጆ ልብስ ለበስኩኝ። አረሳውም እሱን እውነት በጣም ቆንጆ ብራንድ የሆነ ልብስ ነው በሰዓቱና በጣም ከነኮቱ ምናምን ደስ የሚል ልብስ ለበስኩኝ። ከእናቴ ጋር በቃ ተከትዬ ንግድ ጀመርኩኝ። ኋላ እናቴን ሁላ ሰፖርት አደርጋታለሁ። አስታውሳለሁ ተለያይተን ስንመጣ እቃም ብዙ አልነበረንም። ቦንጋ ተከራይተን ገባን። ኢቭን ለብሰን ምንተኛውን ብርድ ልብስ ሁላ ገዝቻለሁ። ለእናቴ ልብስ ገዛለሁ ምናምን ከልጅነቴ ነው የምነግርሽ። ስቲል ነው እንደዛ አደርግ ነበር እና ግማሽ በንግድ ግማሽ በትምህርት ነው ያለፈው። ቅዳሜና እሁድ እየነገድኩኝ ግማሽ ሰዓቴን ደግሞ እየተማርኩኝ ነው ያለፈው። ስማር ምንድነው ጎረቤት ላይ አንዳንዴ እንደውም የዜነባን ልጅ ሁኑ ማለት የዜነባን ልጅ አታዩም ተብሎ ነው የሚገሰጹት። እኔ በአስፓልት ራሱ አልሄድም። በቃ አቋራጭ መንገድ ፈልጌ ነው የሚሄደው። ብዙም እንትን አይደለሁም። በቃ ትምህርት ቤት ነው፣ ከዛ ንግድ ነው፣ ቤት ነው። እናቴም በጣም ሰርቭ አረጋታለሁ። እንደዛ እያደረኩ ነው ጊዜን ያሳለፍኩትና የልጅነት ጊዜ እንግዲህ ሞር ትዝ የሚለኝ ይሄ ነው። መምህር መሰለኝ መጀመሪያው ሾ አይደለ? ከዛ እያለ ነው ያደገው። እንዴት ነበር እሱ? 2000 እሱን ታሪክ ደስ እያለኝ ነው ማነሳልሽ። 10ኛ ክፍል አብረን ከገባ ነው ጓደኛሞች ማቾች አብረን ከገባ ነው ውጤት የሚባለው በሰዓቱ ከቱ ጀምሮ ጥሩ ውጤት ነውና ውጤት የመጣው ለኔ ነው። አነስተኛ ነው ያው በቂ ውጤት ባይሆንም ውጤት ለኔ ነው የመጣው። ሌሎች ቴክኒክ ምናምን ነው የገቡት ከኔ ጋር የነበሩት ማለት ነው። እና ዩኒቨርሲቲ ያስገባኝ ነበር፣ ፕሪፓራቶሪ ያስገባኛል ውጤቴ ማለት ነው። እና ያስተማሩኝ መምህራን በጣም አክቲቭ በጣም የሚባል ጎበዝ ተማሪ የደረጃ አልነበርኩም በሰዓቱ። አክቲቭ ነኝ ግን እና መምህራኖች በጣም ይወዱኝ ስለነበር ቲቲሲ ካልገባው አልኩኝ እኔ። እናት አባቴም ቲቲሲ ግቢ። እናቴ በተለይ በቃ እኔ እንደና ካትኒኮ ሾማሜ የቅርብ እንጀራ ቢ የነገውን ፈጣሪ ያውቃል። ማን ነው ዩኒቨርሲቲ የሚያስተምርሽ? ማን ነው ብር የሚቆርጥልሽ? አሁን ያለንበት ሁኔታ ታውቂያለሽ፣ ንግድሽ ሊቆም ነው። ማን ነው የሚያስተምርሽ? እና ያ ብር 300 ብር ይከፈላል በሰዓቱ። ያ 300 ብር እንደ ትልቅ ነገር ነው የተወሰደው። ኮሌጅ ይከፍሉ ነበረ በየወሩ እና እሱ የተከፈለሽ ተዝናንተሽ ተባልኩኝ። ጎረቤት ተነስቶ ምናምን ሆይ በቃ እንዴ 300 የተከፈለሽ ነው መማር ያለብሽ ተባልኩኝ። ሁሉም ሰው ቲቲሲ ሰፖርት አረገ። ከዛ ፕሪፕ ታውኩኝ አንገቴን ቢላልኩኝ። እነሱ ደግሞ አንሰጥም አሉ። ከኋላ ወላጅ አስታውሳለሁ ትግስቱ ይባላል ጎረቤታችን እና ወላጅ ሆኖ ሄዶልኝ በቃ ስጧት እንደዚህ ነው እኛ እናስተምራታለን አሉ። እኛ ሰፖርት እናርጋታሉ። አይሆንም ሰፖርት እናርግሽ እያሉ ቢሮ ቁጭ አድርገውኝ ማለት ብዬ ትቼ ቲቲሲ ገባው ፕሪፕ መግባት ሲገባኝና ልጆች ዩኒቨርሲቲ ሄዱ። ያኔ ዩኒቨርሲቲን እድል አጣው ማለት ነው። ከኋላ ኮሌጅ ገባሁኝ። ቲቲሲ አማርኛ ዲፓርትመንት ተቀላቀዬ ተማርኩኝ። በጥሩ ውጤት 3 ምናምን አምጥቼ ወጣሁኝ። መምህር ሆንኩኝ። ከኋላ የዲግሪ እድል ኬት ይምጣ ቶሎ አልመጣልኝም። ከዛን በጣም በቃ ሪግሬት ማድረግ ጀመርኩ። ጓደኞቼ ዲግሪ ይዘው ምናምን ዩኒቨርሲቲ መግባት ነበረብኝ። ለምን እያልኩኝ እናቴ ያለችው ነገር ተመልሶ መጣ ማለት ነው። በጊዜው ይሆናል የቅርብ እንጀራ ቢ ብላኝ ነበርና ከኋላ ግን እድል እንዳልኩሽ ከመምህርነት በኋላ ጋዜጠኝነት ላይ ተወዳድሬ የገባሁኝ ቦንጋ ኤፍኤም 97.4 ላይ ከ2003 ዓ.ም መጨረሻ አካባቢ ነው እዛ የገባሁት። ከዛ በኋላ 3 ዓመት ከምናምን ከሰራ በኋላ አመራርነት ላይ ገባሁኝ ማለት ነው። መንግስት ኮሚኒኬሽን ኃላፊ ሆንኩኝ ከተማ አስተዳደር ላይ። ቀጥሎ ወደ የዞኑ ሴቶች ሊግ ኃላፊ ሆንኩኝ ለ4 ዓመት። የክልሉ በሰዓቱ የነበረው የደቡብ ክልል ማዕከላዊ ኮሚቴ አባልም ነበርኩኝ። የሴቶች ሊግ ከነ አሁን ላይ ትልልቅ ደረጃ ካሉ ሴቶች ጋር በጣም ጠንካራ የሆነ የሴቶች አደረጃጀት አሁን በየቦታው ባይዘወይ የበቁ ሴቶች እነዚህ አሁን በፌዴራል መድረክ ላይ በደቡብ ክልሎች ላይ የምታያቸው ሴቶች እኛ ጋም ደቡብ ምዕራብ ላይ ያሉ አብዛኛዎቹ ሴቶች የዛ የሊግ ፍሬ ናቸው ማለት ይቻላልና እዛ ገብቼ እያገለገልኩኝ ይሄን የዲግሪ እድል አገኘሁኝ። ቦንጋ ዩኒቨርሲቲ ገብቼ ተማርኩኝና ተመረኩኝ። እንዳየሹ እንግዲህ
ዋንጫ ነው የተመረኩኝ በጥሩ ውጤት። ያው 3ቱንም አመት 4 ነጥብ ነው ያስመዘገብኩት ማለት ነው። በዛ ተመረኩኝ። ከኋላ ደግሞ ድጋሚ ማስተርስ እድል አገኘው ጅማ ዩኒቨርሲቲ። ወዲያው እንደጨረስኩ ወዲያው እድል አገኘሁኝ። ከዛ በኋላ 2 አመት ማስተርስ ጅማ ዩኒቨርሲቲ በብሮድካስት ጆርናሊዝም አሁንም በጥሩ ውጤት በማዕረግ 3.98 ኦልሞስት እንግዲህ 4 ነጥብ የተጠጋ ውጤት አንድ ብቻ ናት በህመም ምክንያት እያለው ማይነስ የገባብኝና ያን አስመዝግቤ ጅማ ዩኒቨርሲቲም ላይ መድረክ ላይ በማዕረግ ተጠርቼ ተሸልሜ ነው የተመረኩት ማለት ነው። የሚደንቅ እንግዲህ ታሪክ ነው እየሰማሁ ያለሁት። ለኔም እጅግ በእውነት ትምህርት ነው። ለኔም ጀግና ሴት ጋር ብዙ ጊዜ ሴቱ ነሽ እንደዚህ ደግሞ የሴቶችን ጥንካሬ ስታይ ጠንካራ ትሆኛለሽ። ለብዙ ሴቶች ይሄ እንግዲህ ትልቅ ጥንካሬ የሚሆን ነገር ነው የተናገርሽው። ከህይወትሽ ብዙ ሴቶች ይማራሉ ብዬ ተስፋ አደርጋለሁ። ይማራሉ፣ ምክንያቱም ደግሞ ከብዙ ነገር ያሳለፍሻቸው ነገሮች ያ ሁሉ ችግር የሆነ እነዚህ ነገሮች ሳይበግሩሽ እዚህ መድረስሽ እጅግ የሚያስደንቅ ተግባር ነው። እንግዲህ ካንቺም ብዙ ሰዎች ትምህርት ወስዳሉ ብዬ አስባለሁ። የተወደዳችሁ ተመልካቾቻችን እንግዲህ ከረፍት በኋላ ተመልሰን የምንገናኝ ነው። በዓሉን እንግዲህ በያላችሁበት ሞቅ ደመቅ አድርጋችሁ እያከበራችሁ እንደሆነ እምነታችን ነው። እኛም ይኸው እንደምታዩት እጅግ ባማረ ሁኔታ እያከበርን ነው የምንገኘው። ኢድ ሙባረክ። በለላሁ ሚና ወሚንኩም። ክቡራን ተመልካቾቻችን እንግዲህ ተመልሰን ተገናኝተናል። እንግዲህ እስካሁን የተጨዋወት ነው ስለ ህይወት ታሪኳ እንዲሁም ደግሞ የትምህርት እና ደግሞ የስራ ሁኔታዋን ነው። እስቲ የትዳር ሁኔታስ ምን ይመስላል የሚለው ያሲዬ። ትዳር እንግዲህ ባለትዳርና የ2 ልጆች እናት ነኝ። የመጀመሪያ ልጄ 7 አመት ሆኖታል። ሁለተኛው ልጄ ደግሞ ገና ነው የ7 ወር ከምናምን ነው። ሞስት ወደ 8 ወር እየተጠጋ ያለ ሁለተኛ ልጅ አለኝ ማለት ነው። ትዳሬ ያው ከትዳሬ ጋር የተገናኘ ነው። ያገባሁት የዛሬ 9 አመት ሆኖታል ብዬ አስባለሁ። ወደ 9 አመት ነው የተገናኘ ነው። ደግሞ ሃይማኖት ጉዳይ ነው። ያው ወደ ሃይማኖት እኔም ትዳር ላይ ያው የቤተሰብ የሃይማኖት ጉዳይ ያው ድርድር የለውም እና በዛ ምክንያት ተገናኘን፣ ተጋባን ማለት ነው። አሁን 2 ልጆችን አፍርተናል። የመጀመሪያ በነገርሽ ላይ ዲግሪ ስማር ልጄ 1 አመት ሊሆነው ነው። ገና ህፃን ልጅ ነበረ እና ግቢ መግባት ነበረብኝ። ለሱ ጥዬ ነው ዲግሪ የተማርኩኝ ማለት ነው። ብዙ ነገር ያኔ ገልጫለሁ። ምናልባት እንደውም ለከፋ ቴሌቪዥን ያ ውጤት ስቲል ነው ሁልጊዜም የምናገረው። እውነት ለመናገር የኔ ውጤት የኔ ብቻ አልነበረ። በጣም በሚገርም ሁኔታ በጣም ሙሉ በሙሉ የሆነ የሱ ኮንትሪቢዩሽን ከፍተኛ ነበረ። ልጄ መያዝ አስፈላጊውን ነገር እኔን ሊጎትሰኝ የሚችለውን ነገር እሱ ይይዝልኝ ነበር፣ ከቨር ያደርግልኝ ነበር። ስራ ሰርቶ ለእኔ ምግብ እስከ መስጠት ድረስ እኔ ካጠናው እንደዛ ነው የሚያደርገውና እንዳልተኛ ሳላጠና እንዳልተኛ ከኔ ጋር ቁጭ ይላል። ወላሂ ነው ብልሽ እና ቁጭ ብሎ ያጠናል ከኔ ጋራ ማለት ነው። ፈተና ስፈተን አንድ ውጤት እንዳይጎል ቀድሞ ከፈተና ስወጣ ብሎ በቃ ስልክ ሲያነሳና ስልክ ወዲያው ከፈተና ክላስ ስወጣ ስልኩን አያለው ማለት ነውና የሆነ ውጤት ወይ የሆነ አሳይመንት የሆነ ነገር ከቀነሰ አይኑ ደም ነው የሚለብሰው። በቃ በጣም በእኔ ጉዳይ ይናደዳል። የሆነ ምንም ጉዳት እንዲደርስብኝ ከእንትኔ ዝቅ እንድላይ ከፍ እያልኩ እንዲሄድ ነው። ገና ፒኤችዲ እንድማር ነው አሁን እየገፋፋኝ ያለውና በጣም ሰፖርቲቭ የሆነ ባል ነው። ማስተርስ ስማር ምን ገጠመኝ መሰለሽ? እንግዲህ ስለ ትዳር ስላነሳን በደንብ ሰውም ልምድ ይወስድበታል። ጠቃሚ ነው ብዬ ማስበውን ነገር ላንሳ ብዬ ነው እና ማስተርስ እየተማርኩኝ ነፍሰ ጡር ነበርኩኝ። በመሃል አልተሳካልኝም። 8 ወር አካባቢ ችግር ገጠመኝ ማለት ነው። ታመምኩኝ፣ ሆስፒታል ገባው። ቀዶ ጥገና መደረግ አለበት ተባለ፣ ተደረግኩኝ። ያቺ ልጅ ደግሞ 3 ቀን ምናምን ቆይታ አልተቻለም፣ ሳይሆን ቀረና ፌል አረገች ማለት ነው። በዛ ሰዓት ክላስ ነበረኝ። የሚገርምሽ ክላስ ደግሞ ገስት ተብሎ አሁን ከተለያየ ዩኒቨርሲቲ መጥቶ የሚያስተምሩ አሉ አይደለ? ዩኒቨርሲቲ ላይ ገስት ነው የሚያስተምረን። ልክ መጥቶ 2 ቀን እንዳስተማረ ነው እኔ የወጣሁት ማለት ነው። ተዋውቀን ምናምን ደስ ብሎኝ እየተማርኩ እያለ እንደዛ ሆነ። ከዛ በኋላ ያን ክላስ መከታተል ነበረብኝ። ሌላ ገስት ተጨመረ እና ፈተና አለ፣ አሳይመንቶች አሉ። ኋላ መጀመሪያ በጣም ከፍተኛ ሳይኮሎጂካል እንትን አድርሶብኛል። ከኋላ ግን ቤተሰብም ተቆጣኝ። ሁሉም ተሰብስበው በቃ አንቺ 2 ማጣት የለብሽም፣ አሁን ተጎድተሻል፣
ትምህርትሽን ደግሞ ላቋርጥ ምትዩ አቋርጠሽ በኋላ ላይ ደግሞ የሚገጥምሽን አስቢ። ሁለት ልታጪ ነው፣ ማጣት የለብሽም፣ ወደ ትምህርት መመለስ አለብሽ አሉኝ። በቃ እኔም ከኋላ በደንብ አሰብኩና አሳመንኩኝ ራሴን። ሁለት ላጣ ነው፣ አይምሮዬ ተጎድቷል፣ ትምህርት ካጣው ደግሞ ይበልጣል አልኩኝና እሺ ብዬ በተኛሁበት በቆስሌ ገና በ3 በ4 ቀኔ አሳይመንት በጣም ከ50 የሚያዝ አሳይመንት ተኝቼ ጎግል አድርጌ እየተገላበጥኩኝ ሰርቼ ያን ኮርስ ፈተናም ደግሞ ሲደርስ አንብቤ ባለቤቴ አሁን ያልኩሽ ባለቤቴ ደግፎኝ እስከ ዩኒቨርሲቲ 2 ፎቅ ነው እኛ ክላስ። ያንን 2 ፎቅ ግቢ ገብቶ ፎቁን አስወጥቶኝ ክላስ ሰጥቶ ወጥቶ ደግሞ ውጪ ይጠብቀኛል። እየጠበቀ ስወጣ ደግሞ እንደዚህ ተቀብሎኝ ይዞኝ ቤት ይመጣል እያለ ነው ያ ቁስል እስኪያገግም ማስተርስ ያስተማረኝ። ቤት መጥቶ ደግሞ እያንዳንዱን ነገር የሚይዘው እሱ ነው እያልኩኝ ያን ሁለቱንም ያ ኮርስ በዛ ሰዓት የነበረውን ኮርስ ሁለቱንም ኤ+ ነው ያመጣሁትና እንደዛ ሆኖ አለፍ ያለው። ይሄ የሆነበት ምክንያት የሱ ጥንካሬ፣ የሱ መልካምነት፣ የሱ ሰፖርት ማድረግም ለቤተሰብም ሰፖርት ማድረግ ሆኖ ነውና እንግዲህ ትዳራችን ይሄን ይመስላል። እስካሁን እንግዲህ ቆይተናል ማለት ነው። እንዳልሽኝ 2 ልጆች አሉሽ፣ ከዛ ደግሞ ትዳር አለሽ፣ ቤት እናት መሆን አለብሽ ለልጆችሽ፣ ከዛ ደግሞ ቤት ያሉትን ነገሮች ማስተካከል አለብሽ እንደ እናት ማለት ነው። እና ስራ ቦታ ሄደሽ ደግሞ ካንቺ የሚጠበቀው ነገሮች አሉ። ቅድም እንዳልሽኝ መምህርም ሆነሽ ከዛ ደግሞ በአመራርነትም ስትቆይ ብዙ ምሳሌው ስራዎች ይኖራሉና እንዴት ነው እነዚህን አቻችለሽ የምትሄጂው? አይከብድም ወይ? እንዴት ነው የምታደርጊው? ቴንኪው በጣም ጥሩ ጥያቄ ነው። ከዚህ ጥያቄ የሚያየን ተመልካች ወንድም ሴትም በደንብ መማር ያለበት ይመስለኛል። ብዙ ጊዜ ኮስችን ስለማድረግ ማለት ነው። ቻሌንጂንግ አይደለም አልልሽም። በጣም ከሴትነት ጋር ልጅ ሲመጣ አይደለም ቢሮ በሰዓት እንኳን ለመግባት ሚይዝሽ ነገር አለ። ቤት ውስጥ ሃንድል ስታረጊ፣ ውጭ ስቲ፣ ቢሮ ስቲ፣ የቤት ውስጥ ህይወት አለ፣ ማህበራዊ ህይወት አለ፣ ብዙ ነገሮች ይኖሩሻል። እና ያን አቻችሎ መምራት ሴት ላይ በጣም ነው ጫና የሚፈጥረው። ለዛ ነው እኔ አሁን ነው በጣም እየገባኝ ያለው ይሄ ሴትና ወንድ የሚባለው ቋንቋ ሴት ስላልቻለች አይደለም፣ ሴት ልዩ ድጋፍ እንዲሁ በተፈጥሮ ስለሚያሻት አይደለም። ሲቹዌሽኑ ሀገራችን ላይ ያለው ሲቹዌሽን፣ እኛ ላይ ያለው ጫና ድጋፍ ለኛ በተለየ መልኩ ኮንሲደር መደረግ ያለበት ነገር ስላለ ነው። ሴትነት በራሱ አንድ ስራ ነው ብዬ ነው ማስበው። ተቋም ነው እውነት ለመናገር። እናት መሆን፣ ልጅ ማሳደግ፣ የቤት ውስጥ ኃላፊነቶች፣ ቤት ውስጥ ያሉ ኃላፊነቶች በጣም ትንሽ። አንድ ጥናት አስታውሳለሁ 18 ሰዓት የሚፈጅ በቀኑ 18 ሰዓት ከ24 ሰዓት ውስጥ 18 ሰዓት የሚፈጀው ግን ዋጋ ያልተተመነለት ህይወት በሚል የገጠሩን የሴቶች ህይወት ያጠና ጥናት ወጥቶ ነበርና አሁን ምንም ሴቱ ቤት ውስጥ የቤት እመቤት ናት ሲባል ስራ የሌላት ነው የሚመስለውና ያ ስራ ሲደመር እናትነት ሲደመር የቢሮ ስራ ሌሎች ኃላፊነቶች ሲደመሩ ለሴት ልጅ በጣም ሰፖርት የሚያረጋት አካል ከሌለ ጎታች ነው። ስለዚህ ባለቤቷ ሰፖርቲቭ ሊሆን ይገባል። ከጎኗ ያሉት ቤተሰቦቿ አሁን እኔ ኖቶሊ ባለቤቴ ጠንካራ ወንድም አለኝ በሚያስፈልገኝ ነገር ከጎኔ የሚቆም እናቴ ጀግና እናት አለችኝ። በሚያስፈልገኝ ነገር ምክሯ በጣም ባይዘው ብረት እንዲሆን የሚያደርገኝ የእናቴ ምክር ነው። በጣም ልፍስፍስ ስል እጭ ትለኛለችና እንዲህ ነው ትላለች። በጣም ጠንካራ እናት ናት ያለችኝና እሷ አባቴ ሁሉም የየራሳቸው ሚና አላቸውና ሴት ልጅ በዚህ መልኩ በጣም መደገፍ አለባትና ቻሌንጂንግ ቢሆንም ግን ደግሞ ጠንክረን መውጣት መቻል አለ። ይቻላል። የማይቻል ምንም የለም። ይቻላል ካልሽ በጣም ትችይዋለሽ፣ ታቻችይዋለሽ እና እንደዛ ነው አቻችዬ ያለሁት። ተቀበለ አላሁ ሚና ወሚንኩም። እንግዲህ አስዬ ያንቺ ህይወት እንዳየ ነው እንግዲህ ስኬታማ ነሽ። በዚህ ህይወት ውስጥ ደግሞ ሁሌም ስኬት ብቻ አይደለም መደነቃቀፎች ይኖራሉ እና እንደው ለተመልካቾችም ለሚያዩትም ሰዎች ሁሌ ስኬት ብቻ ስለሆነ ሳይሆን መደነቃቀፎችን በጥንካሬ በማለፍሽ ነው እንግዲህ እዚህ ቦታ የደረስሽውና የምታስተላልፊው መልእክት ካለ ለሴቶች የምትዩ ነገር ካለ እስቲ። አመሰግናለሁ። እንዳልሹ በጣም የሚያስተምሩ ነገሮች ማነሳቸው ይኖራሉ ብዬ አስባለሁ። ምክንያቱም አልহামዱሊላህ ይሄ ሁሉ ሲሆን አንዱ የአምላኬ ትልቁ ስጦታ ነው። እንድችል ማለት የሚገጥሙኝ ነገሮች እንዳልፍ ለዚህ እንድደርስ ያደረገኝ የአላህ እርዳታ ነው። በጣም በእምነት ዱዓ በማድረግ አምናለሁና
በጣም የሚያበረታኝ አንዱ እሱ ፓርት ነው ብዬ አስባለሁ። ሁለተኛ ነገር ለዚህ ሲደረስ እውነት ለመናገር በተለይ የኔን ላይፍ ዞር ብዬ ሳየው በጣም ዳገት እንደመውጣት ታውቂያለሽ፣ ተራራ እንደመግፋት የሚመስል የሚያውቁኝ ያውቃሉና በጣም የሚመስል ከባባድ እንትኖችን ነው ማሳልፈው። ይኖራል ብዙ አሁን እንዳልኩሽ የኔና የባለቤቴ ህይወት እንግዲህ ዓለምን ሰው በአግባቡ መረዳት አለበት። ባይዘዌ የኔ አንዱ ጥንካሬ እሱ ነው። ዓለምን ኮንሲደር ማድረግበት ዓለምን ምረዳበት የራሴ መንገድ አለኝ ማለት ነው። ለዓለም አላስፈላጊ ግምትም አልሰጥም እንትንም አልልም። ገባሽ? በልኩ ነው ማየው። ለዓለም ብዬ ወይ ደግሞ የሆነ ነገር በቃ ማግኘት አለብኝ ብዬ የሆነ ምቾት ላይ መድረስ አለብኝ የሆነ ነገር ላይ ማድረግ አለብኝ ብዬ ማይሆን ስቴፕ አልሄድም ማለት ነው። ገባሽ? በእንትኑ ነው በደረጃው ነው የሚሄደው፣ በልኩ ነው የሚሄደው። የሆነ ዋን ዴይ እኮ ይሄ ነገር የምትኖሪው ኖሮ አንድ ቀን ቀሪ ነው። ሁላችንም የሆነ ጊዜ ላይ የምናልፈው ነው። ገባሻ? መልካም ነገር ጥለን ነው ማለፍ ያለብን። ለሚያልፍ ህይወት ደግሞ ብለሽ ለምሳሌ ትዳር ከሆነ ሰው ትዳሩን በደንብ ጠበቅ። እንግዲህ ትዳር ሆኖ ያለ ችግር የሚኖር ትዳር ያለ እኔ ይኖራል ከስንት አንድ እድለኛ ከሆነ ነው። ሙሉ ነገር ዓለም ላይ አይኖርም። ገባሽ? ሶ በዛ መንገድ ትፈተኛለሽ። አሁን እኔና ባለቤቴ ጋር ለምሳሌ የስራ ሁኔታ ያለመመቸት ለኛ አንዱ ቻሌንጅ ነበረ። ነገር ግን እንዳልኩሽ ትዳር ነው፣ እንዳልኩሽ ዓለም ነው። የሆነ ቀን ደግሞ ብትቀይሪው ነገር ነው። ስለዚህ ቻሌንጁን አክሴፕት ነው ማደርገው። አሲቲዝ አክሴፕት እናደርጋለን፣ እናልፏለን ማለት ነው። ሶ በዛ መልክ ነው እየመጣው ያለሁት ስራም ላይ ህይወትም አጠቃላይ ትምህርትም ላይ በአጠቃላይ ህይወቴ ላይ የመጣሁባቸው መንገድ ላይ አሁን ስፔሲፊካሊ ይሄ ብዬ ማልነግርሽ ቅድም ከነገርኩሽ የህመም ጀምሮ ነገር ግን በትዕግስት በመጠያየቅ ነገ እንደሚያልፍ ዓለም መሆኑን በመረዳት ያንን ምን ታደርጊዋለሽ? ትጋፈጪዋለሽ፣ ትታገይዋለሽ ማለት ነው። አማራጭ የለሽም። ህይወት ምርጫ አትሰጥሽም ከመታገል ውጪ። ሶ ያንን በማድረግ ነው እያለፍን ያለ ነው እና እንደው ሰዎች ዓለምን በልኩ ቢረዱት ኖት ኦንሊ ሪሌሽንሺፕ ላይ አይደለም ጓደኝነት ላይ ላይፍ ላይ ሰው አሁን ታያለሽ ሰው እርስ በርስ ሲገዳደል እናያለን አይደለ? ግን ያ ሰው ሟች ነው ራሱ የሚገድለው ቀድሞ የሚገድለው ነገ ላይ እሱ በፈጣሪ እጅ ሟች ሰው ነው። ገባሻ? እኛ ህይወታችን ላይ ስልጣን የሌለን ሰዎች ነን። በህይወትሽ ላይ አሁን ስለ ዛሬ እንኳን ምንም እናውቀው ነገር የለም አሁን ባለንበት ሰከንድ እንኳን። ሶ ያንን ሰው ሳይረዳ ጓደኛ የሆነ አታክ ለማድረግ ባልደረባ የሆነ አታክ ለማድረግ ግን ስንቱ በመሃል ሲቀርታ ያለሽ ስንት ነገር ላይ እየደረሰ በመሃል ይቀራል አይደል? ሶ የሰው ልጅ ዓለምን በልኩ መረዳት መቻል አለበት። ዓለምን በልኩ ሲረዳ ለጓደኛው መልካም ይሆናል፣ ለቤተሰቡ መልካም ይሆናል፣ ለባልደረባው መልካም ይሆናል፣ ለትዳሩ መልካም ይሆናል፣ ለእያንዳንዱ በዙሪያው ላለው ለራሱም ራሱ መልካም ይሆናል። መልካምነት መድኃኒት ነው። ባይዘው ህይወትሽ እኮ መድህን ነው የሚያገኘው፣ መድኃኒት ነው የሚሆነውና በዛ መልክ የሰው ልጅ ማለፍ አለበት ብዬ አስባለሁ። ህይወትሽ ውስጥ ማትረሺው ገጠመኝ ካለ በዓለም ስለሆነ ማትረሺው ገጠመኝ ካለ እስቲ አጫውች። ብዙ ገጠመኞች ይኖራሉ። አሁን ላይ እንትን ሲሆን ስትጠየቂ ያለ አይደል ቶሎ የመምጣት ነገር ካልሆነ በስራ ያለውን ገጠመኝ ሳይ ብዙ በጣም አስቂኝ ገጠመኞች የነበሩኝ ጋዜጠኝነት ህይወት ላይ ነው። የቦንጋ ኤፍኤም ጋዜጠኛ ሆኜ 3 አመት ከምናምን ሰርቻለሁ ብዬሻለሁ። ባይዘው በጣም ሀሲያሊን ሰው ዘንድ አሁን ሀሲያሊ በጣም ስሜ በጣም ይታወቃል ያው ታውቂያለሽ። እና ወረዳ በእያንዳንዱ ቦታ ቢኬድ ሀሲያን በጣም ነው የሚያውቋትና አንቺ ነሽ በቃ በሀሲያ የሚገጥመኝን ነገር ብነግርሽ ማመን ነው የሚከብድሽ። ሀሲያ ነሽ ወይ በሚል ማለት ነው በጣም ነው የሚሰጡኝ ቦታ። በቃ እውነት እኔ በጣም ደግሞ እኔ ራሴን በጣም ዝቅ በማድረግ የምታወቅ ሰው ነኝ። ሰው የምታውቂ ከሆነ የሚያውቁኝ ይነግሩሻልና በጣም ለሰው በጣም ዝቅ ያልኩ ሰው ነኝ። ከሰው ጋር ሶሻብል ነኝ ምናምን ሰው ግን የሚሰጠኝ ግምት በቃ በጣም ነው የሚገርመኝና ምን ልልሽ ፈልጌ ነው ይሄን ያተረፍኩት ቦንጋ ኤፍኤም ላይ ነው። እና ኤፍኤም እያለሁኝ ሌሊት ነው የምንሰራው። በጣም በሌሊት 11 ተኩል ነው በጨለማ ነው እውነት ለመናገር ምን ሄደው አንዳንዴ ሰርቪስ ይሰጠናል የሆነ ጊዜ የቢሮ መኪና ሲሰራ ካልሆነ ግን በእግር ነው የምንሄደው ብዙ ጊዜያችንን። እና የሆነ ቀን ህልም አየሁኝና ህልም ውስጥ ነው ለካ ነገሩ እና ሰዓት በጣም አንከር ሰዓት ማሳለፍ ኦ ማይ ጋድ በጣም በቃ የሆነ ህይወት ነው ማለት ትችያለሽ። አንከር ሆነሽ በሰዓት መገኘት አለብሽ። በእርግገን ነው የምንሄደውና ህልም ውስጥ ሰዓት አሳልፍ ያለው አከራይ
ወይኔ ተነስቼ ሰዓት ስንት ነው ምናምን ነገር ስል 2 ሰዓት አልፎ ምናምን እኔ ሂጄ አንከር ሳላነብ ስቱዲዮ እንትኑ አየር ሰዓት ባዶ ሆኖ እየተቀወጠ ምናምን በህልሜ ከዛ እማማ እንደዚህ ምናምን ነገር ስል ያ ነገር የሆነ ህልም ውስጥ ሆኜ ነው ለካ በርግጌ ተነስቼ ሰዓት አልፏል ብዬ ማለት ነው ተነስቼ ደረስኩኛ ኤፍኤም በዛ ጨለማ ሆስፒታል መግቢያው ላይ ነው ቤቴ የነበረውና በዛ ጨለማ በቃ እኔ 11 ተኩል ሆኗል ብዬ ሰዓትን በቃ አለፈ የሚለው ነው አይምሮዬ ላይ ያለው ሄድኩኝ ሲሄድ ስቱዲዮ ዝግ ነው ስቱዲዮ ያኔ አሁን የመንግስት ኮሙኒኬሽን ቢሮ የሆነው በጣም ጨለማ ነው ይሄ አሁን የቦንጋ ኤፍኤም ዋናው ቢሮ ላይ ከጀርባ ያለችው እና ጨለማ ነው ማንም የለም ስቱዲዮ ዝግ ነው እንዴ ምንድነው ለካ ሰዓቱ ገና 10 ሰዓት ከምናምን እና እዛኛው ኮሙኒኬሽን አስተዳደር ግቢ ውስጥ ዘበኞች አሉና እንዴ ሰዓት እኮ ገና ነው ዘበኞች ወጡና ምናምን ሰዓት ገና ነው ለቴክኒሻን ያለ ሰዓት ተደወለ ምናምን አብዮት ነበር አብዮት አለማየሁ ይባላል ቴክኒሻኑ እና መጥቶ ገና ስንት ሰዓት እኔ በረንዳ ቁጭ ብዬ ምናምን እየጠበቅኩኝ መጥቶ 1 ሰዓት የሚሆን አካባቢ ጠብቄ ገብቼ ሰራውበት አለ አንድ ቀን ደግሞ እንደዚህ በሌሊት እየሄድኩኝ ውሻ መንገድ ላይ ውሻ ነከሰኝ ያንን ውሻ የነከሰኝን ደም ይዤ ስቱዲዮ ገብቼ ሰርቼ ውዬ ሆስፒታል ሄድኩኝ 17 መርፌ ታዞልኝ ያውቃል እና ስራ ላይ ጋዜጠኞች የሚያሳልፉት ነገር በጣም አንዳንዱ ልብሱን ገልብጦ ይገባል አንድ ቀን የውስጥ ልብሱን አልለበሰውም ገባሽ ከውስጥ መልበስ ያለበትን የውስጥ ልብስ አልለበሰ ብቻ ዞሪውን ሰዓት ስላለበት ለብሶን የመጣው ከኋላ ተንጠልጥሎበታል ሰርተን ውለን ምናምን ስንመጣ ሲሄድ ያውልሽ ከኋላ እንዴ በዛ ደረጃ በጣም አንድ ቀን ደግሞ ትንፋሼ በቃ ሰዓት በጣም አልፎ ስሩ እንደምን መጥቼ በቃ 2 ደቂቃ 3 ደቂቃ አልፎ ልክ ማይክ ላይ ገባ ደረስኩኝ ማለት ነው ስቱዲዮ ማይክ ያዝኩኝ እንዴት ብዬ ላምብ ከዛ ቴክኒሻኑ ከላይ ስልክ ይጣደፍለታል ይደውሉለታል እንዴት አየር ሰዓት ክፍት ነው ምናምን ተብሎ ማለት ነው አይ ገብታለች ምናምን እኔ ከዚህ ያለከልክለታለሁ እንዳያስገባኝ ችግር ከዚህ ስልክ በቃ በጣም ሁኔታው ማይረሳ ነውና በስራ ያሳለፍኩትን ገጠመኝ መቼም ምራሳቸው አይደሉም ሁልጊዜም የሚያስቁኝ ገጠመኞች እነሱ ናቸው የሚያሳዝን ገጠመኝ ደግሞ ያው ቅድም ያልኩሽ ነው በህይወቴ በቃ በጣም ፌል ያረኩት በጣም የተሰበርኩበት በጣም የተጎዳሁበት ጊዜ ያኔ ነበረ ምክንያቱም አስበሻል ነፍሰ ጡር ነሽ ልጅ ሆድሽ ላይ አርግሽ ምናምን የሆነ ጊዜ እንደዛ ሳይሆን ሲቀር ለእናት ይከብዳል እንግዲህ ከዛም በላይ ደግሞ አለ አይደል አሳድገሽ ምናምን ሁሉም የፈጣሪ ንብረት ነውና ያንን አረሳውም አባቴ ደግሞ ከሞት ኦሬዲ በቃ ሞቷል ተብሎ የደም መፍሰስ ነው ጭንቅላት ውስጥ የደም መፍሰስ ስትሮክ የሚባለው ማለት ነው በሁለቱም በኩል ነው ሰርጀሪ ያደረገው ያኔ በጣም በቃ ሞቷል ብዬ በጣም ያዘንኩበት እና ፈጣሪን በቃ እሱ ኮፕራሶን ክፍል እስኪወጣ እኔ ዱዓ ላይ ነበርኩኝ ያለቀስኩ ነበርኩኝና አላህ ተአምር አድርጎለት አባቴ ድኖ ዛሬ አለ እና እነዚህን አረሳቸው ሻሲዬ እንግዲህ አሁን ስለ አባትሽም አንስተሻልና በእናትሽና በአባትሽ ትዳር ላይ እንግዲህ ቅድም እንዳልሽኝም ተለያይተው ነበረ አብሮ እንዲሆኑ ብዙ ነገር እንግዲህ እንደሞከርሽ ሰምቻለሁና ከሱ ጋር አያይዘሽ አሁን ላይ ምን ከረንት አሁን ምን ላይ ነሽ የሚለውንና እንዲሁም ደግሞ ምንድነው ያደረግሽው የሚለውን እስቲ እናትና አባቴ በመለያየታቸው ምክንያት አባቴ መጥቶ ለሰድሽ ሲለኝ አይ እናቴስ ብትሞትብኝ ስላለሁ ደግሞ እሱ ሄዶ ሲቆይብኝ ወይኔ አባቴ መልኩ እኮ ራሱ ጠፋብኝ ምን አይነት ነበር እያልኩኝ በጣም በቃ እና ጎዳ ነበርና ክረምትን እሱ ጋር አሳልፋለሁ በዓል አንዱን እሱ ጋር ሄዳለሁ እናቴ ጋር አንዱን አሳልፋለሁ በጣም ነበር አባቴን የምወደው በቃ በደም ነፍስ መዋደድ ታውቂሽ በጣም ነው የምወደውና በዛ ምክንያት ሁለቱን አንድ ለማድረግ በቃ ፈልግ ነበር ግን እሱ አገባ በመሃል እናቴ ግን በቃ እኔንና አንድ ታላቅ ወንድም አለኝ ሁለታችንን አሳድጋ በቃ ባሎቼ እናንተ ናችሁ ብላ እንነግዳለን በቃ ቆፍጠን አድርጋ ነው ያሳደገችን እኔ ስማር ቀያሪ ዩኒፎርም ቀያሪ ቦርሳ የሆነ ውጭ ሀገር የሚረዳት ሰው አለ እንደ ይባል ነበር ነግዳለሁ አብሬያት በቃ እሷም ትደግፋለች አዘንጣን ነው እንትን የምትለውና እንደዛ እንትን እያልኩ በጣም ዘንጬ ነበር መማራውና እንደዛ አርጋ ነው የምታሳድገን ኋላ እንዳልኩሽ አባቴ ያገባ ትንሽ ጊዜ ፈጀ ማለት ነው እንግዲህ 12 አመት ቆየን
ኋላ ከዛች ጋርም ሳይሆን ቀረ ተለያዩ ሲለያዩ ያቺን አጋጣሚ ተጠቀምኩኝ እኔ ሁለተኛ አመት ነኝ በቃ እናቴም እኔን አስተምራ ለዚህ ያበቃች ወንድሜም ወጣ ትዳር ያዘ ብቻዋን ቀረች ከዛው በጣም ለሷም አሰብኩኝና ለምን በቃ አባቴ አልፎ እኔ ለማየት ሲመጣ ይደርሳል ያይናል ምናምን ያው ግን እንትን አይደሉም ከዛ በኋላ ሽማግሌ ላካልኩኝ በቃ በዚህ ሰዓት ሽማግሌ ላካልኩኝና የሆኑ ሼህ ኡስማን ይባላሉ አሁን ሸሪዓ ፍርድ ቤት ነው የሚሰሩት እሳቸውን በመሃል እንዲገቡ አደረኩኝና በመሃል ገቡ ሽማግሌ እንዲገባ ምናምን አደረጉ በጣም ጥሩ ትልቅ አስተዋጽኦ አበረከቱ እሳቸው እንደዛ ሆነና ሽማግሌ ልኮ ምናምን ፕሮሰስ ተደረገ መጀመሪያ እምቢ አለች እምቢ ምትይኝ ከሆነ እስከዛሬ ለፋሹ አንቺ እኔ ትልቅ ደረጃ እንድደርስ ነው አይደል እንድደርስልሽ ነው አይደል በቃ አላደርገውም እኔ ትምርቴን አቋርጬ ጠፋለሁ ሰው ሀገር የሆነ የተበላሸ ህይወት ውስጥ ነው መገባብሽ አልኳትና አስፈራራዋት እሺ በቃ ብላ ሳትፈልግ ተስማማች መጨረሻ አስታርቄ ታረቁ ቢጣ በ12 አመት እግሯ ቢጣ ከተማ ረገጠ እና ሰው የሰው ስሜት ልነግርሽ አልችልም በቃ ሰው ሁሉ በቃ ግር ብሎ ነበር መጥቶ እንትን ያላትና ሰው ስቲል ይመርቀኛል እና ያን በማድረግ አሁን ሁለቱን አንድ ላይ ማየት ይችላልው ማለት ነውና ፈጣሪ የተመሰገነ ይሁን አሁን ያለሽበት ሁኔታ ከረንትሊ ያለሽው የሥራ ሁኔታ ምን ይመስላል ላልሽኝ አሁን እንዳልኩሽ የምሰራው በኢትዮጵያ ብዙሃን መገናኛ ባለስልጣን የደቡብ ምዕራብ ክልል ሊያይዘን ኦፊሰር ሆኜ ነው ማስተባበሪያ በቅርቡ ከፍቷል እዚህ ማለት ነው ሚዲያዎችን ሞር ሞኒተር ማድረግ ላይ ነው የሚሰራው ሚዲያዎችን ይቆጣጠራል አጠቃላይ የመገናኛ ብዙሃን የመንግስት የህዝብ የማህበረሰብ የሃይማኖት የበይነ መረብ ተብሎ እንግዲህ ሚዲያዎች በጣም ሰፊ ናቸው እነዚህን ሞር መከታተል ላይ መቆጣጠር ላይ ነው ትኩረት አድርጎ የሚሰራውና እዛ ላይ ላይዘን ኦፊሰር ሆኜ እየሰራው ነው የምገኘው ክቡራን ተመልካቾቻችን የሀሲያ ባለቤት እዚህ ተገኝቷል እንተዋወቀው አብዱልዋሂድ ከማል ይባላለሁ ተወለድኩት ሳይለም ከተማ ያዶታ ነው ኢድ አልፈጥር በዓል እንግዲህ በቤታችሁ ያከበርን ነው የምንገኘውና እንግዲህ ቅድም ከሀሲያ ጋር እጅግ ብዙ ነገሮችን ነው እንግዲህ የተጨዋወት ነው በዛም መሃል ያንተም ለዚህ ጥንካሬዋ እዚህ ለመድረሷ ያንተም አስተዋጽኦ እንዳለበት አንስታለችና እንዶ ሀሲያ ምን አይነት ሴት ናት ምን አይነት ሚስት ናት ምን አይነት እናት ናት ለቤቷ የሚለውን እንዲሁም ደግሞ በስራዋ ቦታም እጅግ ጠንካራ ናትና እስቲ ሀሲያ እንዶ በአጠቃላይ ምን አይነት ሚስት ናት የሚለውንም ጨምረህ እስቲ ንገረን አልহামዱሊላህ ያው ብዙ ትግል አድርጋ አልহামዱሊላህ ትምህርቱንም ያው ጨርሳ ለኛም ብዙ ነገር ያደረገች ያለች ጠንካራ ልጅ ሴት ናት ማለት ነው እሺ እንግዲህ ዛሬ በዓል ነው በበዓል ነው እናንተ ቤት የተገኘ ነው እና እንኳን አደረሳችሁ ምትለው ወገን ዘመድ እሺ እንኳን አደረሳችሁ ምለው መጀመሪያ ያው ለእናት ለአባቴ ለየት ለወንድሞችን ለእንኳን 1446ኛ ኢድ አልፈጥር በዓል በሰላም አደረሳችሁ እንደገናም ራሱ ለሌሎችም ማህበረሰብ በሙስሊሙ ማህበረሰብ ከዛም አልፎ ደግሞ ለክርስቲያን ወገኖቻችን እንኳን አደረሳችሁ ማለት እፈልጋለሁ እሺ እንግዲህ ዛሬ እንግዲህ በዓል ነው እንኳን አደረሳችሁ ምትዩ ካለም እንዲሁም ደግሞ በህይወትሽ ውስጥ አስተዋጽኦ ያበረከቱ ማመስገን የምትፈልጊው ሰዎች ካሉም አያይዘሽ እስቲ አስተላልፊልኝ አመሰግናለሁ ባይ ዘ ዌይ ሀሲያ እውነት ለመናገር የዛሬዋ ሀሲያ አሁን ቅድም ምንላቸው ነገሮች አልፋ በጥንካሬ ለዚህ በቅታ ያለችውን ሀሲያ እንድትሆን እንዲሁ ብቻዋን አይደለም በጣም ብዙ ቅድም ብያለሁ አይደለ ባለቤቴ ከጎኔ ምን እንዳደረገ ነግሬያለሁ ልክ በዛ መሰረት ደግሞ በጣም የኔ ግማሽ አፈጻጸሜን ወይ ደግሞ የኔን ስኬት ግማሽ የሚወስድ ማለት ይቻላልና ለኔ ጥንካሬ ምንጭ ብርታቴ ከፈጣሪ በታች የኔ ብርታት በጣም ሁሉን ነገር የሚችል ወንድም አለኝና ከኔም አልፎ እናቴን አያቴን አንድ ሆኖ ብዙ ሰው ታውቂያለሽ አንዳንድ ወንድም በቃ ለምንም ነገር እሱ አለ ብለሽ ምትዩ አይነት ለያንዳንዱ ነገርና ለሱ እኔ ምለው ቃል የለኝም ዱዓ ነው ማደርግለት አላህ ከፍ እንዲያደርገው በዱንያም በአኺራም አላህ የተሻለ እንጀራ እንዲሰጠው ለኛ በሆነው ልክ ደግሞ አላህ አጥፉን እንዲያደርግለት ዱዓ ማደርግለት አባዋጂ ይባላል ወንድሜ የእናቴ ልጅ ነው እና በጣም ታላቅ ወንድሜ ነው ሁሉ ነገሬን በጣም እዚህ አሁን ይሄ ነው ብልሽ የሱ ራሱ አንድ ጊዜ የሚወስድ ነው ባይ ዘ ወይ በእያንዳንዱ ጉድለቴ ላይ ሮጦ የሚደርስ ሰው ታውቂያለሽ ፌል አረግ ስል ደርሶ ሰፖርት አድርጎ የሚያነሳኝ አይነት ወንድም ነውና
ለኛ ኩራታችን ጌጣችን ነውና አላህ ይጠብቀው ማለት ፈልጋለሁ። እናቴ እንዳልኩሽ እንደዋሲያ እንዴት ነው በቃ መደነቅ ወደድሽ የሚል እንትን ውስጥ ይወስደኛል ብዬ ነው እንጂ የተለየች እናት ናት። የሁሉም እናት የተለየች እኮ ልትሆን ትችላለች። ግን እናቴ ብነግርሽ አታምኝም ጥንካሬዋን። ለሰው ሮል ሞዴል የምትሆን ሴት ታውቂያለሽ። ሰው ሁሉ ጎረቤት ላይ በነገርሽ ላይ ትነገራለች። በቃ ዘይነባ ተብላ የምትባል ሴት ከሰው መኖር የምትችል ለምን ማንም አይሆንም። አንዳንድ ሰው ከሴጣንም ይኖራል ይባላል። እናቴ እንደዚህ አይነት ባህሪ ያላት ሰው ናት። ማይሞቃት ማይበርዳት ለምንም ነገር ለሰው በጣም መልካም መካሪ፣ ጠንካራ፣ ቤቷን ቀጥ አርጋ የምትይዝ እና ጥንካሬን መቻልን ከእናቴ የወረስኩ ነው የሚመስለኝና እናቴ በዚህ አጋጣሚ ረጅም እድሜ ኑሪልኝ፣ እወድሻለሁ። አባቴ እንደገለጽኩልሽ በጣም ነው የምወደው። ልዩ ፍቅር ነው ያለኝ ለአባቴ። ልዩ ራሱን ካመሙ አለቅሳለሁ። በቃ ሴት ልጅ ለአባቷ ይባላል። በጣም ነው የምወደውና አባቴ አሊ ሀቢብ በጣም ነው የምወድህ። ረጅም እድሜ ኑርልኝ። አላህ እንኳንም ከዛ ህመም ታደገ ማለት እወዳለሁ። ብዙ እንግዲህ ቤተሰቦች ወዳጅ ዘመዶች አሉኝ በየአካባቢው። የባለቤቴን እናት አባት ኦቦ ከማል ይባላሉ። ከማል አባገሮ፣ በላይነሽ ኃይሌ ይባላሉ እናትየው ደግሞና ሁለቱም ለኛ ላይፍ ሁሉም የራሳቸው አስተዋጽኦ ስላላቸው ነው ምነግርሽና እነሱንም እወዳቸዋለሁ። እንኳን በሰላም ለረመዳን ፍች ወይም ደግሞ ለኢድ አልፈጥር አደረሳችሁ ማለት እወዳለሁ። ቢጣላሉ ቤት ዘመዶቼ፣ ቢጣላሉ መላው ሙስሊሞች፣ ቴፕ ያሉ ቤተሰቦቼ፣ ጌሻ አሉ፣ በጣም ብዙ ናቸው። ብዙ አካባቢ ነው ያሉት። ሜጥ ያሉ በጣም ብዙ አካባቢ ነው ያሉት እና ሁሉንም እንኳን አደረሳችሁ። መላውን የሙስሊም እምነት ተከታዮች በተለይ ደግሞ እዚህ ቦንጋ ጀማዓ በጣም ሌት ተቀን ሰርቭ የሚያደርጉ ጠንካራ ኢማሞች ያሉበት ነውና እነሱንም ሁሉ እንኳን አደረሳችሁ ማለት እፈልጋለሁ። በዚህ አጋጣሚ ባልደረቦች ቦንጋ ኤፍኤም የሰራውባቸው ጓደኞችም አሉኝ። የከፋ ቴሌቪዥን ባልደረቦች አሉኝ። እናንተንም እዚህ አክብራችሁኝ እስከዚህ ድረስ እውነት ለመናገር እንግዲህ ስም መጥራት ስለሚቸግር እንደው ኦብጀክቲቪቲ ይጥሳል ብዬ ነውና ሁላችሁንም እጅግ በጣም ነው የምወዳችሁ፣ እጅግ በጣም ነው ማደንቃችሁ። በርቱ። ከፋ ቴሌቪዥን ደግሞ አሁን በጣም ስትሮንግ ሆኖ እየወጣ ያለ ቴሌቪዥን ጣቢያ ነው። በጣም በስራም በስራም በኩል ገምገመን ስላየን ነውና ይሄን ጥንካሬያችሁን በጣም አጠናክራችሁ ቀጥሉ። በመዝናኛው በትምህርታዊ ዘርፍ በእያንዳንዱ የምትሄዱት አስደሳች ስራ ተጠናክሮ ይቀጥል የሚል መልእክት ማስተላለፍ ፈልጋለሁ። ከስራ አስኪያጁ ጀምሮ ሁሉንም እንኳን አደረሳችሁ ማለት እፈልጋለሁ። በዓልን አብረን እንድናሳልፍ ፍቃደኛ ስለሆንሽ እጅግ አድርገን ነው የምናመሰግነው። እንግዲህ ክቡራንና ክቡራት ተመልካቾቻችን የዛሬው የበዓል ፕሮግራማችን እንደምታዩት ሞቅ ብሎ በሀሲያ አሊ ቤት እንዲህ በምታዩት ሁኔታ አክብረናል ማለት ነው። እናንተም በያላችሁበት እያከበራችሁ እንደሆነ እምነታችን ነው። እንግዲህ በዓልን ስታከብሩ ለብቻችሁ ሳይሆን ያለው ከሌለው ጋር በመሆን በመጠያየቅ በመረዳዳት መሆን አለበት። እንግዲህ የኢትዮጵያዊ ባህላችን ነው ማለት ነው። ይሄን ደግሞ ማስቀጠል አለበት እያልን የዛሬው ፕሮግራማችን እስካሁን የተከታተላችሁትን ይመስል ነበር። ፕሮግራሙን በመምራት ቤቴሌም መምሩ አብሬያችሁ ቆይታ አድርጌያለሁ። በዳይሬክቲንጉ ታመነ በየነ እንዲሁም ደግሞ በካሜራው በኩል ኤልያስ ኢማምና በላቸው ባሩ አብሮን ቆይታ አድርጓል። በያላችሁበት እንግዲህ መልካም በዓል ይሁንላችሁ። ኢድ ሙባረክ።